አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እና ዛሬ በሌላ ቪዲዮ መጥቻለሁኝ። ዛሬ የመጣሁት ሱመያ በዛን ቀደም ጋብዛኝ ነበረ እና ደግሞ ዛሬ ነው እንደው መጣች። ሰላም አለይኩም ወአለይኩም ሰላም አማን እንዴት ነህ? አናኔ አማረሳ አማር እጂ እንግዲህ እናንተ አላለ የሆነ ቤት ልሄድ ለማሪ ያቡሽ ለማስተን የት ነው እና እንግዲህ ሱመያ በጣም ይቅርታ ምንድን ነው ይቅርታ ሳይሆን ያው አማር እንግዲህ የለም ወይስ ነው ወዲዛ ወዲህ ተጠርባል ስቲል ይበል ያ አላህ ተው በቃ እሺ ለሃር ነው ዞሮ ዞሮ እሱን ላማስጠው እሺ እንሰራዋለን በልጋ እኔ ቶሎ በዝሁ በኮስ ሚዲያው ነው ማለት ወጄ ልምጣ እሺ ወርሺ ቻው እሺ ምን አባቴ ነው እሺ በቃ እሱን ዘንቢሉን በኋላ ትሰጠኛለህ እሺ እና እንግዲህ ካሜራ አለ ወይ ቀይዛ ካሜራ ማለት አለ እኮ ካሜራ ነው የጠራኸኝ እንደ እንግዲህ ያለው ወንድም ያለበት ማሻአላህ ባሉ ለማንኛቸው ምን ያላወኩም ነበር ካሜራ መኖሩን ማሻአላህ ተባረካላ ሰርፕራይዝ አድርጎኛል ማለት ነው እና ሰርፕራይዝ ምንድነው ሰርፕራይዝ እንግዲህ ለማን ለወጣሽ ለማን ነበር ያመጣሁት በዛው ሳልፍ ዲያቦ ይዤ ልመጣ ነበር እስኪ አንጣለስ ጥፍሽ ለማንኛቸው እሺ ችግር አንተ እስኪ የሆነ ሳልንት ነገር አንተ ሳህን ነገር አንተ ሰርቪስ ትሪ ነገር የለም ያችን ወንበሩ አይስ ምን ወንድ ቤት ምን ዋጋ ደውላችሁ ነው እኔ ገባ ነበር እኔ የሰራሁት ኬክ ነበር የሰራሁት አማሪ ወግዲስ ማገን ሀያት የኔ ወድ ያለህ አንጣሽ ሌላ ምን ልሻለሁ እኔ ደግሞ አኗር አለ ብሎኝ ኬክ ይዤለት ብመጣ አማር አለ ብሎኝ ሸርፍ እሱ ስለብራንክ ነው እስቲ ይሄው እንግዲህ ሀጃ አርጋለሁ ማለት ነው ለማንኛውም ራሱ ተጠብቁት ፍራንክ አለሽ ዝም ኬክ እንደማመጣ አታውቅም ነበር ያው አማት ያቦ ይወዳል ስለምትለይ ብዙ ጊዜ እናቱ ማለት ነው ከዛ እስኪ ታልጆች ቀነስ አርጌ ለሷም ላርግላት ለባዱም ላርግለት ብዬ ነበር ያረኩት ማለት ነው በነገራችን ላይ ፕራንክ ሆኗል ማለት ነው ፕራንክ እንግዲህ ተካክሷል ያማርን ፕራንክ አረግሻለሁ ብዬ እንጂ ለራሱ ፕራንክ አረግሽኝ አንቺ ፕራንክ ታረጊ እኔ ፕራንክ አረጋለሁ ብዬ አንቺ አረግሽ ብሏል ማሻአላህ ተባረካል አንተ ቢላል ብራስልህ እስኪ ለማንኛቸው እንትን ቢላል አይደል ንሹ ማጋን ወንዶች የኔ ማሪ እንግዲህ አላህ በሰላም ያንጣልኝ እንታሽ የጠጋቢ እስኪ አንተ ሰርቪሶችስ ትራንሽ ቢስሚላህ ማሻአላህ እናት ያሰራችልህ ነው ዛሬ ሰርቼ ያመጣሁልህ ማለት ነው ትካይያን አባቴ የት ነው አባቴ ወዲህ ካሽተን ለማንኛቸው እስቲ ቀማስልኝ ጠጋ በል እንጂ ምን ካንተ ካሜራማን ባልቃ አመጣህ አንተው ደግሞ ሸሽ ማሻአላህ ሲል በጣም ነው የኔ ዋልዲ ሀያት ይወይ አላህ ያንጣሽ እሺ የኔ ወድ ሌላ ሰይልህ ዝናል ብላ ወይውዝ ከሰው ቤት አምቦራብ ያለሁ እና ማሻአላህ ነው በጣም ነው የምትሰግነው እኔ ማመሰግናለሁ እድግ በልልኝ አላህ ያሳድግህ እላለሁኝ እሺ ይሄን እንግዲህ ነውና አማሪ ይመጣል አይመጣም ዛሬ ወላሂ እሺ ለማንኛውም ማንከም ነው የት እንዲያለ እንጃ የወንድ ቤት የት የማይገኝ ማለት ነው አሁን
በየወንበሩ ላይ ቁጭ ብለህ ብላ እና ሰርፕራይዝ አደረገችኝ። እናንተም ብሉ። እዚህም ያለው ዳቦ እስኪ ይነሳ። ለማንኛቸውም እንግዲህነት ነው የሚሄደው። ቤተሰቦቻችን ሰርፕራይዝ እናደርጋለን ዳቦ ሰርተሽ ምናምን የምትሉ ካላችሁ ማለት ነው። ይሄም እንግዲህነት የሚሄድ ነው ማለት ነው። ሀባይቦችዬ በጣም ወዳችኋለሁ። ኬኩን ደግሞ አስቀምጥለት ለማት ዛሬ የሚመጣ ከሆነ ማለት ነው። እሺ እና የማይመጣ ከሆነ አባት ጋር ብሉ ጣጡ ጋብዣችኋለሁ ማለት ነው። አመሰግናለሁ። ይሄው እኛም እናመሰግናለን። እኛ ነበር ማመስገን ያለብን። እኔም አመሰግናለሁ ፕራንክ ስላደረገኝ ማለት ነው። ሳላስበው ሳላት የምትናገረው ሀሳብ ካለ ተናገር ሀሳቦችህን። ቻናልህ እየተንቀሳቀሰ ነው። ማሻአላህ ተወዳጅነትን አግኝተሃል። አዎ ለተመልካቾችን በጣም ነው የማመሰግነው። እኔ እንደዚህ ሲጀመር አልጠበኩም ነበር። በቃ እንደዚህ በአንዴ በጣም ወጣልኛል ብዬ አላሰብኩም ነበር። እና እንግዲህ ሙሱመያ አንቺንም እንደዚህ አድርግልሽ። አሚን አሚን ያ ረብ። እና በያው ታዲያለሽ እኮ አንዴም ያው ሰብስክራይብ እኮ እና አንተን እንዴ እንትን ነው አንዴ ዝቅ ይላል። የማንንም ብታዩ አንዴ ዝቅ ይልለታል፣ አንዴ ከፍ ይልለታል። ይሄ እንዴ እንትን ነው። እሺ እኔም አመሰግናለሁ። ይሄን ወንድምዬ አብሽራ ይዘው ጠንከሩ። ዛሬ እኔ ሀያት ቤት መጥቼ የማውቀው ቤቷን ፈርሻ ቡና ጠጥተን ተጫውተን ስቀን ነበረ። ያ ቀን ደግሞ የሚመለስበትን ቀን አላህ ይስጠን ማለት ነው። ወላሂ የምር ነው የምላችሁ ሀያትዬ፣ አላህ በሰላም መጥተሽ እንደዚህ ይሄን ቀን የምናሳልፍ አላህ ያድርገን ማለት ነው። ቢያንስ ቆይ ቤት ላስዲያ ቆይ እንደዚህ ዱብ ዱብ የምትይው ያ ነገር ሲቀር በጣም ያሳዝናል ማለት ነው። እውነት ለመናገር ማለት ነው። በእኔም ቻናል ላይ በሱም ቻናል ላይ እንለቅላችኋለን ቪዲዮ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አንድ ትልቅ ሀሳብ ደግሞ አለኝ። ያን ትልቅ ሀሳብ ደግሞ በጋራ ሆነን የምንወያይበት ሀሳቦችን የምንለቅበት ቻናላችን ነው ማለት ነው። ወረዳችን ላይ አሁን አኗሬ ማንም ሰው ዩቲዩብ የሚጠቀም የለም ያን ያክል እንደዚህ ታክቶ ማለት ነው አይደል? የጀመረ እንጂ እስካሁን ድረስ ታዋቂ የሆነ የለም። ነገር ግን ሀያት ታዋቂ ናት ማሻአላህ ተባረካላ። ልጇም ደግሞ ከስር እየቀጠለ ነው አይደል? እና በዚህ አቋረጥኩሽ። በሙሱመያ ላይ የምንለቀው ቪዲዮ በጣም አስተያየት ነው። እንድትጠብቁን እላለሁ። በዚህ ሀሳብ ላይ በጣም የሆነ በቃ ልዩ የሆነ እንትን አለን። በሙሱመያ ላይ እንድትጠብቁን ነው ነው። ልዩ ደግሞ ምንድነው መሰለህ አንዲት እህቴ እናቷ ስደት ናት ማለት ነው። ስደት ነው ያለች እሷ ደግሞ ልክ እንዲያንተ በጣም ማሻአላህ የሆነች ልጅ ናት ማለት ነው። ልክ እንዲያንተ እና ለእናቷ ያላት ሀሳብ ለእናቷ ያላት ናፍቆት ነው ገለጻ የምናደርግላቸው። ሊንኩን ከስር እናስቀምጥላቸዋለን። ገብተው ቤተሰብ ይሁኑ፣ ይቀላቀሉ። ሰብስክራይብ እያደረጋችሁ አበረታቱን እንላችኋለን። እንወዳችኋለን። በዚህ በኩል ጨርሻለሁ። በአንተ ሀሳብ ካለ እኔም ሀሳብ የለኝም። በሷ ቪዲዮ ደግሞ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።